የቻናላችንን ፕሮፋይል ፒክቸር እና ሌሎች የተለያዩ መረጃዎችን ለመቀየር ከፈለግን ከስተማይዝ ቻናል የሚለውን እንጫናለን። ዌልካም ቱ ዩቲዩብ ስቱዲዮ የሚለውም ሲመጣልን ኮንቲኒው የሚለውን እንጫናለን። አሁን እንደምትመለከቱት ቻናል ከስተማይዜሽን የሚል ገጽ ተከፍቶልናል። እዚህ ገጽ ላይም መጀመሪያ የምናገኘው ሌአውት የሚለው መረጃ ሲሆን በቻናላችን ላይ ገና ምንም ቪዲዮ ስላልጫንን ይህ መረጃ ለአሁን እንዘለዋለን። ሌአውት ከሚለው ቀጥሎ የምናገኘው ብራንዲንግ የሚባለውን መረጃ የምናስተካክልበትን ቦታ ሲሆን ይህም የቻናላችንን ፕሮፋይል ፒክቸር፣ ባነር እና ዋተርማርክ የምንላቸውን ምስሎች ለማስተካከል ይጠቅመናል። ሃይ ሰላም ነው፣ እኔ ማይክ እባላለሁ። በኮምፒውተር ሳይንስ ፊልድ የረጅም ዓመት ልምድ አለኝ። በዚህ ቻናል የተለያዩ የኮምፒውተር ሳይንስ ትምህርቶችን የምንማር ይሆናል። ለቻናሉ አዲስ ከሆኑ ሰብስክራይብ ማድረግዎን አይርሱ። መልካም ጊዜ። ፕሮፋይል ፒክቸር ከምንለው ስንጀምር ይህ ምስል በዩቲዩብ ላይ ቻናላችን የሚኖረው መለያ ምልክት ሲሆን ከኮምፒውተራችን ላይ ምስል ለመምረጥ ከፈለግንም እዚህ ጋር ያለውን በቀኝ በኩል ያለውን አፕሎድ የሚለውን እንጫናለን። ምስላችን ያለበት ቦታ ላይ ሄደንም ለምሳሌ እኔ ዴስክቶፕ ላይ ፒክቸርስ የሚባል ማህደር ውስጥ ስለሆነ ያለው እዛ ውስጥ ሄጄ ምስሌን እመርጣለሁ። ስጨርስም ኦፕን የሚለውን ከታች ሄጄ እጫናለሁ። እዚህ ጋር ማወቅ ያለብን የምስላችን መጠን ከዚህ ክብ ቦታ በላይ ከሆነ የተወሰነ የምስሉ ክፍል የሚቆረጥ መሆኑን ነው። ስለዚህም የምስላችን መጠን ከዚህ ክብ ቦታ ያነሰ መሆኑን እርግጠኛ መሆን ይኖርብናል። እዚህ ጋር እንደምትመለከቱትም የምስላችንን መጠን በሜጋባይት እና በፒክስል መሆን ያለበትን ይነግረናል። ምስላችንንም ከመረጥን በኋላ ከላይ በቀኝ በኩል ያለውን ፐብሊሽ የሚለውን በመጫን የፕሮፋይል ምስላችንን ቀይረን እንጨርሳለን። የፕሮፋይል ምስሉን በትክክል መቀየሩን ለማየት ከፈለግን ከታች የሚመጣልንን ጎቱ ቻናል የሚለውን ወይንም ደግሞ ከላይ ያለውን ቪው ቻናል የሚለውን በመጫን ወደ ቻናላችን ዋና ገጽ በመሄድ እንደምትመለከቱት መቀየሩን ማየት እንችላለን። አሁን ደግሞ ባነር የሚባለውን የቻናላችንን ዋና ገጽ ላይ የሚሆነውን ሰፊ ምስል እንዴት እንደምንቀየር እንመልከት። የባነር ምስል የምንቀይረው ቅድም ለፕሮፋይል ምስል እንዳደረግነው ከጎኑ ያለውን አፕሎድ የሚለውን በመጫን ሲሆን መምረጥ ያለብንንም የምስል መጠን በሜጋባይት እና ፒክስል እዚህ ጋር እንደምትመለከቱት ይነግረናል። የምስላችን መጠን በሜጋባይት እና በፒክስል ምን ያህል እንደሆነ ማወቅ ከፈለግን ምስላችን ላይ የቀኙን የማውዛችንን ቁልፍ እንጫናለን። ከሚመጡትም አማራጮች መካከል መጨረሻ ላይ የምናገኘውን ፕሮፐርቲስ የሚለውን እንጫናለን። እንደምትመለከቱት ፕሮፐርቲስ የሚል ዊንዶ ተከፍቶልናል። በዚህም ዊንዶ ላይ ሆነን የምስሉን መጠን በሜጋባይት ወይም ኪሎባይት ለማወቅ ከፈለግን ጀነራል ከሚለው ታብ ስር ካሉት መረጃዎች መካከል ሳይዝ የሚለው ላይ ማየት እንችላለን። የምስላችንን የፒክስል መጠን ደግሞ ለማወቅ ከፈለግን ዲቴይልስ የሚለውን ታብ ከላይ ካሉት መካከል ተጭነን ከሚመጣው ገጽ ላይ ዳይሜንሽንስ የሚለው መረጃ ላይ እዚህ ጋር እንደምትመለከቱት ማየት እንችላለን። የኔ ምስል የፒክስል መጠን እዚህ ጋር ቢያንስ ተብሎ ከተቀመጠው መጠን ስለሚበልጥና የሜጋባይት መጠኑም እዚህ ጋር ቢበዛ ተብሎ ከተቀመጠው ከ6 ሜጋባይት የሚያንስ ስለሆነ ከጎን ያለውን አፕሎድ የሚለውን ተጭኜ ከኮምፒውተሬ ላይ ምስሉን እንደምትመለከቱት መምረጥ እችላለሁ። ምስሉን ከመረጥን በኋላም የባነር ምስላችን በተለያዩ ስክሪኖች ላይ የሚኖረውን መልክ ያሳየናል። እዚህ ጋር የምትመለከቱት ደመቅ ያለው የምስሉ ክፍል በየትኛውም አይነት ስክሪን ብንመለከት የዋና ገጻችን መልክ ሆኖ የሚታይ ሲሆን ሌላው ክፍል ግን እንደምንጠቀመው የስክሪን አይነት ሊታይ ወይም ላይታይ ይችላል። ምስላችንም የሚኖረውን ገጽታ ከተመለከተን በኋላ ከታች ያለውን ደን የሚለውን በመጫን መርጠን እንጨርሳለን። የምስሉንም ለውጥ በቻናላችን ላይ ተግባራዊ ለማድረግ ቅድም ለፕሮፋይል ምስል እንዳደረግነው ከላይ ሄደን ፐብሊሽ የሚለውን እንጫናለን። ለቻናላችን አንዴ የፕሮፋይልም ሆነ የባነር ምስል ከመረጥን በኋላ ምስሉን ለመቀየር ከፈለግን ከጎን የሚመጣውን ቼንጅ የሚለውን በመንካት መቀየር እንችላለን። የመረጥናቸውን ምስሎችም ከቻናላችን ማስወገድ ከፈለግን በቀኝ በኩል ያለውን ሪሙቭ የሚለውን በመጫን ምስሎቹን ማስወገድ እንችላለን።
የቻናላችንም የባነር ምስል መቀየሩን ለማረጋገጥ ከፈለግን ቅድም እንዳደረግነው ከታች ያለውን ጎቱ ቻናል የሚለውን በመጫን ወይንም ደግሞ ከላይ ያለውን ቪው ቻናል የሚለውን በመጫን ወደ ቻናላችን ዋና ገጽ በመሄድ ለውጡን ማየት እንችላለን። ለቻናላችን የፕሮፋይል እና ባነር ምስሎች እንዴት ካንቫ የሚባለውን በጣም ጠቃሚ ድረገጽ ተጠቅመን በቀላሉ መስራት እንደምንችል በአንድ ቪዲዮ የምንመለከት ይሆናል። ብራንዲንግ ከሚባለው መረጃ ስር መጨረሻ ላይ የምናገኘው ዋተርማርክ የሚባለውን ምስል የምንቀይርበት ቦታ ሲሆን ይህም ምስል በዩቲዩብ ላይ በምንጭነው ቪዲዮአችን ከታች በቀኝ በኩል የሚቀመጥ አነስተኛ መጠን ያለው ምስል ነው። ለዋተርማርክ የሚሆን ምስልም ለመምረጥ ቅድም ከላይ ላየናቸው ለሁለቱ ምስሎች እንዳደረግነው አፕሎድ የሚለውን ከጎን ያለውን በመጫን እዚህ ጋር በተጠቀሰው የምስል የፒክስል እና የሜጋባይት መጠን መሰረት ምስላችንን ከኮምፒውተራችን እንመርጣለን። ቀጥሎ ከሚመጣውም ገጽ ላይ ደን የሚለውን እንጫናለን። ለውጡን ቻናላችን ላይ ተግባራዊ ለማድረግም ከላይ ያለውን ፐብሊሽ የሚለውን እንጫናለን። አሁን እንደምትመለከቱት ለቻናላችን የሚያስፈልጉንን 3 ምስሎች መርጠን ጨርሰናል። ይህ መረጃ የጠቀሙት ከሆነ ከጓደኞቹ ጋር ሼር በማድረግ ያጋሩት። ለተጨማሪ የቴክኖሎጂ ምክሮችና ዘዴዎች ቻናሉን ሰብስክራይብ ማድረግዎን አይርሱ። ጥያቄዎች ወይም ሌሎች አስተያየቶች ካሉት ደግሞ ከታች ባሉት የአስተያየት መስጫ ላይ ማስቀመጥ ይችላሉ። በሌላ ቪዲዮ እስከምንገናኝ ሰላም።